በክርስቲያን ርቱዓነ ሃይማኖት ከመ ይቀቦሙ እግዚኦ ያፈጽሞሙ በሰላም ወይስረይለነ ኃጣውኢነ ጸልዩ በእንተ እለያበዉ መርዓ ለቤተ ክርስቲያን ቅድስነ ሰብእ ወእንስሳ ከመ ይባርኮሙ እግዚኦ ያጽምዖሙ ወይርድዖሙ ወይስረይለነ ኃጣውኢነ ጸልዩ በእንተ ኩሉ ነፍስ እለ ይጻምዉ ወይዝየከሩ ቤተ ክርስቲያን በኩሉ መካን ርቱዓነ ሃይማኖት ከመ ይባርኮሙ እግዚኦ ወይስዮሙ ወይግበር ላዕሌሆሙ ምሕረተ ወይስረይለነ ኃጣውኢነ ጸልዩ በእንተ እለ ይሄልዩ በእንተ ቁርባናት ወዕጣናት ወቤት ወመጻሕፍት ለአንብቦ ለኩሉ ንዋያተ ቤተ መቅደስ ከመ ይስዮሙ እግዚእ በዘይሄይስ በኢየሩሳሌም ሰማያዊት ወይስረይለነ ኃጣውኢነ ጸልዩ በእንተ መላእክት ወሊቃውንተ ቤተ ክርስቲያን እለ አዘዙነ ከመ ንዘከሮሙ ለእለ አሐዱ በበአስማቲሆሙ ለይባርክ እግዚእ ላዕሌሆሙ ወያብቦሙ ፍቅረ በቅድመ ምኵናነ መኳንንቱ አበይቱ ስልጣናት ወይስረይለነ ኃጣውኢነ ጸልዩ በእንተ ድኩማን ወምስኪናን ወማስብ ወጓለማታ ወጹባን ወዘራእያን ወሐራሰያን ወእለ ይሰይጡ ወይሳየጡ ወኩላ ነፍስ እጽሕፍት ወኩሉ መካን ከመ ይምሃሮሙ እግዚእ ወይሳሎሙ ወይስረይለነ ኃጣውኢነ ጸልዩ በእንተ እለ ይትመነደዉ በቤተ ሞቅህ ወእለ ውስተ ጽዋዊ ወእለ ይተሰዱ ወእለ ይታስሩ በማእሰረ እኩያን ሰይጣናት ከመ ይፍትሖሙ እግዚእ ወያድኅኖሙ ወይምሃሮሙ ወኪአነሂ ወይስረይለነ ኃጣውኢነ ጸልዩ በእንተ ኩሉ ነፍስ እለ ተወጋብኡ ውስተ ዝንቱ መካን ቅዱስ ከመ ይስጹ ምሕረተ ለነፍሶሙ ለይርከቦሙ ምሕረተ እግዚእ አምላክነ ዘበአማን ፍጡነ ወይስረይለነ ኃጣውኢነ ጸልዩ በእንተ ረድኤተ ዝናማት ወዕርገተ ማየ ወይር ወአፍላግ ዘዝንቱ ዓመት ከመ ክርስቶስ አምላክነ ዘበአማን ይባርኮሙ ወይርግቦሙ ውስተ መስፈርቶሙ ወያስተፍስሕ ገጻ ለምድር ወያጽም ለኩሉ ዘሥጋ ወይጸጉ መድኃኒተ ለኩሉ እንስሳ ወይስረይለነ ኃጣውኢነ ጸልዩ በእንተ እለ ይቤሉነ ወአዘዙነ ከመ ንዘከሮሙ በጸሎትነ ከመ እግዚአብሔር ይዘከሮሙ በሰናይ ወይምሃሮሙ በኩሉ ጸልዩ በእንተ ዛቲ ሰሙን ከመ እግዚእ ይፈጽማ በሰላም ወያሰስል እምኔነ ተቃርኖት ወለጸራዊ ወያድኅነነ ኃጣውኢነ ጸልዩ ከመ እግዚእ አምላክነ ይምሃረነ ወይሳለነ ወይኆከ ስለተነ ወያፈጽመነ ዛተ ሰሙነ በዳነ ወበሰላም ወያርየነ ብርሃነ ትንሣኤሁ በፍስሐ ወበሐሴት ወይስረይለነ ኃጣውኢነ ጸልዩ ከመ እግዚእ አምላክነ ይምሃረነ ወይሳለነ ወይኆከ ስለተነ ወያፈጽመነ ዛተ ሰሙነ በዳነ ወበሰላም ወያርየነ ብርሃነ ትንሣኤሁ በፍስሐ ወበሐሴት ወይስረይለነ ኃጣውኢነ ጸልዩ ከመ እግዚእ አምላክነ ይምሃረነ ወይሳለነ ወይኆከ ስለተነ ወያፈጽመነ ዛተ ሰሙነ በዳነ ወበሰላም ወያርየነ ብርሃነ ትንሣኤሁ በፍስሐ ወበሐሴት ወይስረይለነ ኃጣውኢነ ክርስቶስ አምላክነ ዘመጻ ወሐመ በእንቲአነ በሕማማቲሁ ወናልሞ እስመ ውእቱ ገብረ መድኃኒተ በበሳህሉ ላይሶን ኪርያላይሶን 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 እሮዲናዬ ኪርያላይሶን ኪርያላይሶን እሮዲናዬ ኪርያላይሶን ኪርያላይሶን ታወስናይ ኪርያላይሶን
ላይሶን ታኦስናይን ኪርያ ላይሶን ኪርያ ላይሶን ተስቦታናይ ኪርያ ላይሶን ኪርያ ላይሶን ተስቦታናይን ኪርያ ላይሶን ኪርያ ላይሶን ማስያስናይ ኪርያ ላይሶን ኪርያ ላይሶን ማስያስናይን ኪርያ ላይሶን ኪርያ ላይሶን ኢየሱስ ናይ ኪርያ ላይሶን ኪርያ ላይሶን ኢየሱስ ናይ ኪርያ ላይሶን ኪርያ ላይሶን ክርስቶስ ናይ ኪርያ ላይሶን ኪርያ ላይሶን ክርስቶስ ናይ ኪርያ ላይሶን ኪርያ ላይሶን አማኑኤል ናይ ኪርያ ላይሶን ኪርያ ላይሶን አማኑኤል ናይ ኪርያ ላይሶን 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 ብሎዲናይ ኪርያ ላይሶን ኪርያ ላይሶን ክርስቶስ ናይ ኪርያ ላይሶን ኪርያ ላይሶን አማኑኤል ናይ ኪርያ ላይሶን 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 ሰግድለከ ክርስቶስ ምስላከ ሰማያዊ ወመንፈስከ ቅዱስ ማህያዊ እስመ መጻእከ ወአዳንከነ ሰላም ለኪ ማርያም ረግ ሰላም ለኪ መጽንዕተ ሰላም ለኪ ሰላም ለኪ ስትየ ወይን ዘነፈራስ ሰላም ለኪ ሰላም ለኪ ወመንፈስ የተነሳስ ሰላም ለኪ
ይዋረ ሰላም ለኪ ወላግል ለኪ ጓጸባህ ሰላም ለሶለኖ ሰላም ለኪ ዛሬ የማይ ሰላም ለኪ ሰላም ለኪ ስርቦት በቅድስና ሰላም ለኪ ሰላም ለኪ ዛራንኪ የማይ አማብ ሰላም ለኪ ዘኮንክዮ ከመ ተድባብ ሰላም ለኪ የዛይደ ኩሉ ዓለም ሰላም ለኪ ሰባሪ ማርያም ሰላም ፍስሐ ጊዜ ባዘን አዝወጉሳይል ኪየንዛ ምስራቁ ለእሳተ ሐዘን እስከይቋረም ወቁ ማርያም ለኃጥ ጽድቆ ቃለ ፍስሐ ጊዜ ባዘን ሳይልኪ ጊዜ ባዘን አዝወጉሳይልኪ ምስራቁ ለእሳተ ሐዘን እስከይቈርር ሞቁ ማርያም ለኃጥ ጽድቆ አምላኬ ይሰማይ ኩለዮ ዘትቤ ኤሎሄ ኤሎሄ ኢየሱስ አምላከ ርኅራኄ ስብሐት ለከ ስለሚያዛውረው ተራው ስለሚያዛው መዊተ በመልዕልተ ቅዱስ ዘወንዘ ኃጢአት ናይሌከ ኢየሱስ ረጉዘ ገቦ ስብሐት ለከ ዋቃቤነህ እንተ ተሰቀልከ መልዕልተ ምሥዋዕ ኢየሱስ ቤዛ ከብሌተ እግዚኦ ከመ ቁርባን ጥሉል በበሱባዔ ዘከፍል ዘአቅረብኩ ለከ ሁልቆ ኢዮቤ ለስብሐተ በዘአን ከብሌተ እግዚኦ ከመ ቁርባን ጥሉል በበሱባዔ እስካከፍል ዘአቅረብኩ ለከ ሁልቆ ኢዮቤ ለስብሐተ በዘአን
ኃይለክሙ ስሉስ ቅዱስ ነገሥተ ሰባቱ አብያት እለ በላዕክሙ ውሳጤ ሃይመት አሐደ ብእስተ ትስልስ ግና ኃይለክሙ ወከመ እሳት ጽዶል እላርአይክሙ ተስለስተ አካል ምስለሴ ነገሥተ ኃይልክማ ፍቅራቲህ ቤት ለሰወ ጻረድ ሃይማኖት ዘመርክህም ወበእስራኤል መሃሮኒ ሥላሴ ፍቅራቲ በዚህ ለዘወ ጻረድም ሃይማኖት ዘመርክምዎ በእስራኤል መሃሮኒ ሥላሴ ነገሥታት አምላክ ዝትነ ወመዳን ክርስቶስ አሳዳሪው ወለደው የቆማውን ወለጻማው ድቃማ መከመው ያሳሐኒ ያሰኪሙ እግዚአብሔር በፍስሐ ወሰላም እንበላሆነ ዘበሰማያት አወጉ ለእግዚአብሔር ዘያት ኃጢአት ዓለም ዘጾረ ሕማማተ መስቀል በእንቲአነ ወአግዓዘነ ማሮተ ኃጢአት ወአንገፈነ ምደ ሰይጣን በደሙ ክቡር ወመስቀሉ ማህየዊ ተወከፍ ኀቤከ ጻማነ ወተወከፍ እንከ ጸሎተነ ወቀጥቅጥ ኃይሎ ለጸላኢ ታሕተ እገሪነ ወበትከ የምግባራቲሁ እንተ ተጸባዕነ አፈጽመነ ዛተ ሰሙነ በደህና ወበሰላም ወአርኅነ ብርሃነ ትንሣኤከ ቅድስት በፍስሐ ወበሐሴት በስለታ ወአስተብቆታ እንተ ተገብር በእንቲአነ እግዝእተ ኩልነ ማርያም ወበጸሎተ ኩሎም ቅዱሳን ወሰማዕት ለዓለመ ዓለም ወበሰላም ውስተ አብያቲክሙ እግዚአብሔር ያሉ ምስለ ኩልክሙ ወተጋብኡ እግዚአብሔር አሰርቱ አሚሩ ሰዓተ
ትዘራዛ አርብ ለጸሎት ወንጌል ላይ መሬት ከናንተ ወንጌል ነው ሰላም ለኪን ዘንሰግድ ለኪ ማርያም ምን አስተዋቋች ማሩ ነው ተማይጻና በኪ ባንታና አምኪ ወያቂ ማውቂ ማይበረኒያም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ወአቡነ ዘበሰማያት እግዚአብሔር ወትዛዝ መንፈሴ በአምላክ መድኃኒ እስመሪ ማማላመቱ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ አብያተ ወኩሉ ስሙ ሰሃሩኒ ለትውልደ ትውልድ ለእለ ይፈርሁ ወገብረ ኃይለ መምዝራቱ ወዘርኦሙ ለእለ ያብኡ ሊላልቆሙ ነሰቶሙ ለኃያላን መናብርቲሆሙ አዜሙ ለትሑታኑ አጽገቦሙ በረከቱ ለርቡባኑ ፈኖሙ ምራቆሙ ለፍሉሃን ወተወክፎ ለእስራኤል ቁልኤሁ ተዘከረ ሳይሎ ዘይቤሉ ለአበዊነ አብርሃም ወለዘር እስከ ለዓለም ባርክኒ ቀድስኒ ወይሴፍዝኒ አንስኒ የማይሰሩ ለሰይጣን እሙ ለመድህን ወለተ ብርሃን ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በተሰኒ ፈቀደ እግዚእ አግዕዝ ወለአዳም ሕዝነ ወትኩ ዘለብ ወአብ ወአስራት መንበሩ በቤሳሩ ሳሊለነ ቅድስት አንቲ እሙለ ብርሃን ክብር ጠላት ከግዚን ተሰርየ ለቃል ዘይተረም ተወለደኪ ያው ነገር ገድምና በሰባት ተባረከ ወዲያ ብሉኪ ሳሊለነ ولا لكل الناس من ذيك النبي وهيك والغوز مسجاك او مريم هيك ابك اسرائيل سبك زينب برد بكرير وسرافيل مسعدر فكرتك الذي انا وتنسى وانت ايوت على نزلت كبر وسبات سال لنا قدس ወለደው ወማምን በለጻማ ወድካማ መከመው ያብሳኒ ያብሴከሙ እግዚአብሔር በፍሳው በሰላም እንበላውነ ዘበሰማያት የተቀደስ ስምህ አላህ አድነን ነው ባላንም ሁሉ ኩስ መዚያ ከይቲ መንግስት ኃይል ወስብሐት ለዓለም ወለዓለም ዓለም በሰላም ቅዱስ ገብርኤል መልአኮች ማርያም ሰላም ለኪ ድንግል በልናኪ ወድንግል በስጋኪ እግዚአብሔር ጸባኦ ሰላም ለኪ ብሩክ አንቲ ማእስቱ ብሩክ ከርሲ ተበሲ ፍሲቶ ምን ይዘጋጅ እግዚአብሔር ምልክ ዛሬ ወሰለም ረዳ ሙሩ ወልቺ ኢየሱስ ክርስቶስ ከመይስራኤልና ታንተ መሰነክ አሁን እንዴት አታገኘው? መጽሐፍን ያዝና በስርዓት አሌ አሌ Hallelujah.
ወከለ እግዚእነ ወከለ እግዚእነ ሃሌሉያ 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 ስምዐወከ ፊነ ኩልክሙ አብያተ ክርስቲያናት ከመ ዘአክበሮሙ ለኦሪት ወለነቢያት ወንጌለ መንግሥት እንዘይብል ክርስቶስ ወልደ ዳዊት አሜን አሜን እብለክሙ እስከ አመ ያልፍ ሰማይ ወምድር የውጣ እንተ አልባቲ ህርመታ ወአሐቲ ቅጽረታ የተሃልፍ እምኦሪት ወእምነቢያት እስከ አመ ኩሉ ይትገበር ወይከውን ይህብየ እግዚእ ዘበዕብራይስጥ ልሳን በወንጌለ ማቴዎስ ብርሃነ ዘእምብርሃን ሃሌሉያ 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 ስምዐወከ ለእግዚእነ ኩልክሙ አብያተ ክርስቲያናት ከመ ዘአክበርክሙ ኦሪት ወለነቢያት ወንጌለ መንግሥት እንዘይብል ክርስቶስ አሜን አሜን እብለክሙ አመ ያልፍ ሰማይ ወምድር የተሃልፍ እምኦሪት ወእምነቢያት ወሶበ ኩሉ ይትገበር ወይከውን ይህብየ እግዚእ በወንጌለ መንግሥት ዘበዕብራይስጥ ልሳን ስብሐት ወዘእስከ ለዓለም አማኑኤል አምላኬነ ካህልክነ ስብሐት ወዘእስከ እግዚእ ኢየሱስ ክርስቶስ ካህልክነ ስብሐት ሃሌሉያ
ወእግዚእየ እስመ ኮንከኒ ረዳእየ እብል ባኮትየ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ አላ አድኅነነ ወባልሐነ እኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። ኃይል ክብር ወስብሐት ወዘእስከ አማኑኤል አምላኬ ለከ ኃይል ክብር ወስብሐት ኢየሱስ ክርስቶስ ለከ ኃይል ወፀባንያ ውእቱ እግዚእየ እስመ ኮንከኒ ረዳእየ እብል ባኮትየ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ዓለም ለከ ኃይል ክብር ወስብሐት ወዘእስከ አማኑኤል አምላኬ ለከ ኃይል ክብር ወስብሐት እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ኃይልየ ወፀወንየ ውእቱ እግዚእየ እስመ ኮንከኒ ረዳእየ እብል ባኮትየ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ
ኢታብአነ እግዚኦ ውስተ መንሱ አላ አድኅነነ ወባልሐነ እኩሎ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ኃይል ክብር ወስብሐት ወዘእስከ ለዓለም አማኑኤል አምላኬነ ኃይል ክብር ወስብሐት ወዘእስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ወዘእስከ ለዓለም ሃሌሉያ ወፀወንየ ወቱግዚየ እስመ ኮንከኒ ረዳእየ እምልባኮቴት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ኃይል ወስብሐት ወዘእስከ ለዓለመ ዓለም አማኑኤል አምላኬነ ኃይል ወስብሐት ወዘእስከ ለዓለም ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ወስብሐት ሃሌሉያ ወፀወንየ ወውእቱ እግዚእ እስመ ኮንከኒ ረዳእየ እምልአኮቴት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ለከ ኃይል ክብር ወስብሐት ወዘእስከ ለዓለም አማኑኤል አምላኬነ ለከ ኃይል ክብር ወስብሐት ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ሃሌሉያ ወፀወንየ ወቱግዚየ እስመ ኮንከኒ ረዳእየ እምልባኮቴት አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነም ኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም ለከ ኃይል ክብር ወስብሐት ወዘእስከ አማኑኤል አምላኬነ ለከ ኃይል ክብር ወስብሐት ወዘእስከ ኦ እግዚእ ኢየሱስ ክርስቶስ ለከ ኃይል ክብር ወስብሐት ሃሌሉያ ወፀወንየ ወቱግዚየ እስመ ኮንከኒ ረዳእየ እምልአኮቴት ወስብሐት ወዘእስከ ለስሉስ ይደሉ ክብር ለማርያም ይደሉ ክብር ወስብሐት ለእበዩ ይደሉ ክብር ወስብሐት ለእዘዙ ይደሉ ክብር ወስብሐት ለመንግሥቱ ይደሉ ክብር ወስብሐት ለኢየሱስ ይደሉ ክብር ወስብሐት ወዘእስከ ለክርስቶስ ይደሉ ክብር ወስብሐት ወዘእስከ ለሕማሙ ይደሉ ክብር ወስብሐት ለአምላክ ይደሉ ለማሕያዊ ይደሉ ክብር ለእዘዙ ይደሉ ክብር መንግሥቱ ይደሉ ለኢየሱስ ይደሉ ለክርስቶስ ይደሉ ክብር ለሕማሙ ይደሉ ክብር ወስብሐት
ولك يدل وسبات ولك يدل وعقودي أوزي العالمان لك يدل ولك يدل وسبات ولك يدل وعقودي أوزي يسوس كتو العالمان لك يدل ولك يدل وسبات ولك يدل وعقودي أوزي يسوس كتو العالمان ዘኤርምያስ ነቢይ በረከቱ ተኩን ምስሌና ለዓለም ዓለም አሜን። የአምላኩ በረከት ከኛ ጋር ለዘላለም ትኑርና የነቢዩ ኤርምያስ ትንቢት ይህ ነው። እግዚአብሔር እንዲህ አለ፣ በራማ ለቅሶ ተሰማ፣ በራማ ለቅሶ ተሰማ፣ ሐዘንና ለቅሶ ጩኸትም ሆነ። ራሔል ለልጆቿ ስታለቅስ በእጆቿ ላይ ልጆቿ ስታለቅስላቸው በዚህችም ላይ ለቅሶ መተውንና መረጋጋትን እምቢ አለች፣ ልጆቿም የሉምና። እግዚአብሔር እንዲህ አለ፣ ቃልሽን ከለቅሶ ዓይኖችሽን ከእንባ ከልኪ፣ እግዚአብሔር ለሥራሽ ዋጋ አለው ብሏልና ልጆችሽም ከጠላት ጋር ይመሳሰላሉ። እግዚአብሔር ለፍጻሜ ዘመንሽ አለኝታ አለው፣ ልጆችሽም ወደ ሀገራቸው ይመለሳሉ አለ። ኤፍሬም በመከራው ተይዞ ሲጮህ መስማትን ሰማሁ፣ አንተም በመከራው ገሰጽከኝ። እኔም ቀንበር መሸከምን እንዳልተማረ ወይፈን በመከራው ተገሰጽኩ። አቤቱ ፈጣሪ አንተ ነህና ወደ ሀገሬ መልሰኝ፣ እኔም ልመለስ ይላል አለ። ከተመለስኩ በኋላ ደስ አለኝ፣ መመለሴንም ካወቅሁ በኋላ ልጆቼን አጨበጨብኩ። ከመከራው አፈርኩ፣ የሕፃንነቴን ስድብ ተቀብያለሁና እንግዲህ በመከራው አፍራለሁ። ኤፍሬም እኔ የምወደው ልጅ ነበር፣ እያስተማርኩት ድልድል ቅምጥል ልጅ ቢሆንብኝ ማሰብን አስበዋለሁ። ስለዚህ አንጀቴ ታውካለች፣ እግዚአብሔርም መራራትን እራራላታለሁ አለ። ለአንቺ እንባዎችሽን አዝኝ፣ ምልክቶችሽንም አድርጊ፣ ወደ ሀገርሽ ትመለሺ ዘንድ የቀና ሕግን በልቦናሽ አኑሪ። የእስራኤል ቆንጆ ወደ ሀገርሽ ተመለሺ። እግዚአብሔር በምድር ወይም በባቢሎን አዲስ ሚጠትን አድርጓልና ሰውም ድህነት ወደሚደረግበት ሀገር ይመጣልና። አንቺ ወንጀለኛ ልጅ እስከ መቼ ድረስ ታለቅሻለሽ? አለ። የእስራኤል ፈጣሪ አሸናፊ እግዚአብሔር እንዲህ አለ፣ ምርኳቸውን በመለስኩ ጊዜ በአውራጃውና በይሁዳ ይህን ነገር ይናገራሉ። የቸርነት ባለቤት እግዚአብሔር በምስጋና ተራራ ያክብርህ ይላሉ። በይሁዳ ሀገሮች በአውራጃዎችም ሁሉ አንድነት የሚኖሩ አራሾች መንጋቸውን ነድተው ይሄዳሉ። የተጠማችው ሰውነት ሁሉ አርክቻለሁና የተራበችውንም ሰውነት ሁሉ ረድኤትን አጥግቤያለሁና። ስለዚህ ተኝቼ ነቃሁ፣ ራእይም አየሁ፣ በእንቅልፍም ጣፈጠኝ። የአምላኩ በረከት ከኛ ጋር ለዘላለም ይኖር። ነቢዩ ኢሳይያስ የተናገረው ትንቢት ነው። እግዚአብሔር እንዲህ አለ፣ በጽዮን በር ያለው በኢየሩሳሌም ቤት ያለው ሰው እነሆ ክቡር ነው፣ እነሆ ደግ ንጉሥ ይነግሣል። አለቆችን በእውነት ይበረታሉና ሸፋች ሰው ቃላትን ይሰውራል፣ በእርሱ እንደሚሰጥም አሳም ይሰወራል። በተጠማች ምድር እንደሚፈስ ፈሳሽ ክብሩ በጽዮን ይገለጣል። በጆሯቸውም ያደምጣሉ እንጂ ከእንግዲህ ወዲህ ሰው በሥራው ጣዖትን አያምኑም። ሰው በሠራው ጣዖት አያምኑም። ደካማ ልቡና እውቀትን ያውቃል፣ ዲዳ አንደበትን ፈጥኖ የሰላምን ነገር ይማራል። እንግዲህ ወዲህ ሰነፍ ሰው አታድምጠው፣ ሎሌ ጣዖትን እናምልክ ቢሉ ዝም በል። ሰነፍ ሰው ግን ስንፍናን ይናገራልን፣ ልቡም ኃጢአትን ይሠራ ዘንድ በእግዚአብሔር ላይ በደልን ይናገር ዘንድ የተጠማች የተራበች ሰውነትም ያለብን ያሳዝን ዘንድ በከንቱ ጣዖትን ያስባልና። ሰነፍ ሰውን አታድምጠው። ዳውን በግፍ ይገሉት ዘንድ የጦም አዳሪውን ፍርድ ይለውጡ ዘንድ ብዙ ሰዎች ልቡና በአመፅን ትመክራለች። ጻድቃን ግን ጥበብን ይመክራሉ፣ ይህችም ለዘላለሙ ጸንታ ትኖራለች። በብዕለ ጣዖት የከበራችሁ ሴቶች ተነስታችሁ ቃሌን ስሙኝ፣ የታመናችሁ ሴቶች ልጆች ነገሬን አድምጡኝ። መከራ የሚደረግበት ቀን እያሰባችሁ በየዓመቱና በየወራቱ መታሰቢያ አድርጉ። የወይኑ አዝመራ አለፈ፣ የእህሉም አዝመራ አለቀ፣ እንግዲህ አይመጣም። ለጣዖቱ መጋረጃ የምትፈትሉ ሴቶች ደንግጡ፣ እዘኑ፣ ልብሳችሁን ተገፈፉ፣ ወገባችሁንም እሰሩ።
ስለተወደደችው እርሻና ስለሚያፈራ የወይን ቦታ ስለተወደደ የሕዝብ አገር ደረታችሁን ምቱ፣ ፊታችሁንም ንጩ። በእርሻቸው ማረቂያና ሾህ ይበቅልባታል፣ ከቤታቸውም ሁሉ ተድላ ደስታ ይጠፋል። የተወደደች አትክልት ቦታ የከበረች ኢየሩሳሌም ቤቶች ይፈርሳሉ። በአትክልት የከበሩ እግሮቻቸውና ቤቶቻቸው ጌጥ ይተዋሉ። እግሮቻቸውም እስከ ዘላለም ድረስ ዋሻ ይሆናሉ። ከሰማይ መንፈስ ረድኤት እስኪመጣ ድረስ የምድረ በዳ አህዮች ማደሪያ የከብቶች መሰማሪያ ይሆናሉ። ምድረ በዳው ችፍርግ ይሆናል፣ ችፍርጉም ዛፍ ይሆናል። የእግዚአብሔር ፍርዱ በምድረ በዳ ይደረጋል፣ ቸርነቱን በጸጋው ጸንቶ ይኖራል። ዳግመኛ ሰላም የጽድቅም ሥራ ይሆናል። እውነትም የምታርፍበት ቦታ ታገኛለች፣ እስከ ዘላለሙ ድረስም ያምኑባታል። ሕዝቡም ሰላም ባለበት ሀገር ተዘልለው ይቀመጣሉ፣ ባለጸግነትንም ይኖራሉ። በረዱም ቢዘንብ አይደርስባቸውም። በምድረ በዳ የሚኖሩ በዱር የሚኖሩ ሰዎች ያምናሉ። ውሃ በሌለበት አህያና ላም በሚረግጡበት ቦታ ዘር የሚዘሩት ሰዎች ንዑዳን ክቡራን ናቸው። ለሚያጎሳቁላቸው ሰዎች ወዮላቸው። እናንተ ግን የሚያጎሳቁላችሁ የለም። እናንተንም የወነጀለ ሰው እናንተንም የወነጀለ አይደለም። ወንጀለኞች ይጠፋሉ፣ ድንጋጼ ይይዛቸዋል። ብል ልብስን እንዲበላ እንዲሁ ይበላሉ። አንተ ተስፋ አድርገሃልና የወንጀለኞች ሰዎች ልጆችም ለጥፋት ሆነዋልና አቤቱ ይቅር በለን፣ ለእኛም በመከራችን ጊዜ መድኃኒታችን አንተ ነህ። ከቃልህ ማስፈራት የተነሳ እነሆ ደነገጡ፣ አንተን በመፍራት ተበተኑ። አሁንም እነሆ ታናሹም ታላቁም ምርኳቸው አንበጣ በአጥር እንዲሰበሰብ እንደዚሁ ይሰበስባችኋል። በአርያምና በጽዮን የሚኖር የተመሰገነ እግዚአብሔር በመካከላቸው በረድኤት ይኖራል። ጽዮንም የቀና ፍርድንና እውነትን ነገርን ተመላች። ድኅነት ወደሚደረግባት ወደ ኢየሩሳሌም በሕግ ይሰበስባቸዋል። እውነት ነገርን ታገኛለችና ከእግዚአብሔር ዘንድ ጥበብ፣ ምክር፣ እውነት መጣች። ቀድሞ እናንተ ተፈሯቸው የነበረ ከአርያም ከእርሳቸው የተነሳ ትንቀጠቀጡ የነበረ አሕዛብ እነሆ ከግርማቸው የተነሳ ፈሯችሁ። መልእክተኞችንም ጽኑ ልቅሶን እያለቀሱ ይልካሉ፣ ሰላምን ይለምናሉ። ጎዳናቸው ጠፍቷልና የአሕዛብ መፈራታቸው ቀርቷልና መሐላቸውን ፈርሷልና እንደ ሴቶች እንጂ እንደ ወንዶች አታድርጓቸው። ምድር አለቀሰች፣ ሊባኖስም አፈረ ወይም ንጉሱ። አክርማው ዛፍ ሆነ፣ ገሊላም ከቀርሜሎስ ጋር በጥፋት ታወቀ። ያን ጊዜ እግዚአብሔር በረድኤት እነሳለሁ፣ አሁንም እንበሰገናለሁ፣ አሁንም እኔ ከፍ ከፍ እላለሁ አለ። እነሆ ታዩኛላችሁ፣ ዛሬ ታደንቁኛላችሁ። እነሆ ወዳጄ ልብ ያደርጋል፣ ከፍ ከፍም ይላል፣ ይቀበላል፣ ፈጽሞም ደስ ይለዋል። መልኩ ከሰውም እንደመሆኑ ከሰውም ይልቅ የተወደደ እንደመሆኑ ብዙ ሰዎች የእሱን ነገር ያደንቃሉ። ብዙዎች አሕዛብ እሱን ያደንቃሉ፣ ነገሥታቱ ግን አያመሰግኑትም። ነቢያት የእሱን ነገር ያልነገራቸው ኋላ ያውቁ ዘንድ አላቸው እና ያልሰሙትም ሰዎች ልብ ያደርጉት ዘንድ አላቸውና። አቤቱ ነገራችንን ማን ያምናል? የእግዚአብሔር ክንድ ለማን ተገለጸ? ነገራችንን በፊታቸው እንደ ሕፃንና በተጠማች ምድር እንዳለ ሥር ነው። መልክ ጌጥ የለውም፣ እነሆ አየነው። መልክ የለውም፣ ደም ግባትም የለውም። መልኩም የተናቀ ከሰውም ሁሉ የተዋረደ የተገረፈ የታመመ ሰው ነው። ፊቱን መልሷልና ናቁት፣ አላከበሩትም። እርሱ ደዌያችንን ገንዘብ አደረገ ወይም ተቀበለ፣ ሕማማችንን ተሸክሞ ስለ እኛም ታመመ። እኛም ታሞ በመከራው ተጨንቆ አየነው። እርሱ ግን ስለ ኃጢአታችን ቆሰለ፣ ስለ በደላችንም ታመመ። የፍቅር የአንድነታችንን ምልክት እርሱ ነው። ሁላችን ቃባ እንደያዘው በግ ወድቀን ሳለን በእርሱ መቁሰል ከቁስላችን ዳን። ሰው ሁሉ የራሱ በኃጢአቱ ጸንቶ ኖረ፣ ሳተም። ስለ ኃጢአታችንም እግዚአብሔር ለሞት አሳልፎ ሰጠው። እርሱ ግን በመከራው ጊዜ ነገር አልተናገረም። እንደ በግ ይታረድ ዘንድ መጣ። በጉን በሚሸልተው ሰው ፊት እንዳይናገር እንደዚያ በመከራው ጊዜ አልተናገረም። ሰውነቱን ይዟታልና ልደቱንም አያውቁትምና ሕይወቱንም ወደ ሞት ይወስዱታልና። በወገኖች ኃጢአት ለሞት ደረሰ፣ ኃጢአት አልሰራምና በአንደበቱም ሐሰት ነገር አልተገኘምና። ስለ ሞቱ ክፉዎችን ለሞት እሰጣለሁ፣ ስለ መቀበሩም ባለጸጎችን አሳልፌ እሰጣለሁ። እግዚአብሔር ከግርፋቱ ያነጻው ዘንድ ወደደ። ስለ ኃጢአታችሁ ገንዘባችሁ ብትሰዉ ሰውነታችሁን ብዙ ዘመን የሚኖር ዘርን ታያለች። እግዚአብሔር ከሰውነቱ ሕማምን ያርቅ ዘንድ ይወዳል፣ ብርሃንንም ያሳየዋል፣ በባሕርይ ጥበቡም ይለየዋል። ለበጎ ነገር ለጽድቅም የሚገዛውን እውነተኛውን ሰው የጽድቁን ዋጋ ይሰጠዋል፣ ያከብረዋል። የብዙ ሰዎችን ኃጢአት እርሱ ይደመስሳል። ሰውነቱ ለሞት ተሰጥታለችና ከኃጢአተኞችም ጋር ተቆጥሯልና። ስለዚህ
እስራኤልን እርሱ ይወርሳቸዋል፣ ጽኑዓን የሚሆኑ አሕዛብንም ይማርካቸዋል። እርሱም የብዙዎች ሰዎች ኃጢአትን ተሸክማ ይዞ ወደ መስቀል ይወጣል። ተሸከመ መስቀልን ይዞ ወደ ከፍታ ይወጣል። ስለ ኃጢአታቸውም እርሱ ለሞት ተሰጠ። ያልወለደች መሃን ሴት ደስ ይላታል። ኢየሩሳሌም ባል ካላት ይልቅ ባል የሌላት ሴት ወይም ባቢሎን ልጆቿ ብዙ ናቸው። አምጣ ያልወለደች ሴት ጮኻ ታለቅሳለች። እግዚአብሔር እንዲህ ብሏልና የድንኳንሽን መትከያ ቦታ አስፊ፣ ድንኳንሽንም ትከይ፣ አትሸልጊ፣ አውታሮችሽንም አርዝሚ፣ ተራዳሽንም አንሺ፣ ካስማሽንም አጽኚ። ዳግመኛም በቀኝና በግራ መጋረጃሽን ጋርጂ። ጠፍተው የነበሩ ልጆችሽ አሕዛብን ይወርሳሉና የደረሱትንም ከተሞች መኖሪያ ታደርጊያለሽና። ስላፈርሽም አትፍሪ፣ ስለሰደቡሽም አትፈሪ፣ የዘላለም ኀፍረትሽንም ትረሻዋለሽ። ጋለሞታ በነበርሽ ጊዜ ትሰደብ የነበረውን ስድብ አታስቢውም። ይህን ያደረገልሽ ስሙ አሸናፊ የሚባል እግዚአብሔር ነውና ያዳነሽ ስሙም በዓለም ሁሉ የተጠራ የእስራኤል ፈጣሪ ነውና። እንደ ተተወች አእምሮ እንዳጣች ሴት እግዚአብሔር የጠራሽ አይደለም። ከሕፃንነቷ ጀምሮ እየተሰደበች ሴትም የተጠራች አይደለሽም። ፈጣሪሽ እግዚአብሔር ጥቂት ወራት ተለየውሽ፣ ኋላ በብዙ ቸርነት ይቅር እልሻለሁ አለ። በኖህ ጊዜ እንደተደረገ ካለው ያዳነሽ እግዚአብሔር በጥቂት ቁጣ ገጸ ምሕረቴን ካንቺ መለስኩ አለ። መጽሐፈ ደርሆ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳኑ ለትምህርት ዘአበዊነ ሐዋርያት ቅዱሳን ዘመሃሩነ መንፈሳውያን ሁሉ ምንቱ ለገብሩ ኃይላት ወተአምራት ወትምህርተ ሕይወት። ይህን ነገር ስለኛ ስለ ክርስቲያኖች በከበረ ዕፀ መስቀል ላይ መከራን በተቀበለ በጌታ ኢየሱስ ክርስቶስ ላይ አይሁድ እንዳደረጉ ያድነን ዘንድ እንደሞተ በእሑድ ቀንም እንደተነሳ እርሷም ልዩ የሆነች የትንሣኤውን ቀን ናት። ዳግመኛም ደቀ መዝሙሩ ጴጥሮስ ክዶት እንደነበረ የሚገልጽ ነው። ስለኛ ፍቅር መከራ የተቀበለ አምላካችን እግዚአብሔር ይባርከን ያክብረን። በከበረች ቤተክርስቲያን ተሰብስበው ያሉትንም ሁሉ እስከ መጨረሻው ሕቅታ ድረስ ይጠብቃቸው። የቤተክርስቲያን ልጆች ሁላችንን ለዘላለሙ ይጠብቀን፣ አሜን። ይኸው እግዚአብሔር ልጅ ኢየሱስ ክርስቶስ 33 ዓመት ከሆነው በኋላ ወደ 12ቱ ደቀ መዛሙርት መጥቶ የተወደዳቸው ወንድሞቼ ሆይ በዚህ ዓለም ስለኔ የተጻፈው ይህ አጭር ወራት ቀረበ አለ። እኔም አስቀድሜ ነግሬያችሁ ነበር። ከጥቂት ቀንም በኋላ ከእናንተ ጋር ከሰውም ጋር አልናገርም። በኢየሩሳሌም የሚኖሩ ታላላቆች የካህናት አለቆች፣ የአይሁድ ጻፎች ይገሉኝ ዘንድ በእኔ ላይ ይነሳሉ። በሦስተኛው ቀንም ከሙታን ተለይቼ እነሳለሁ። ተነሱ፣ ከዚህ እንሂድ። ለዓለም ሁሉ ድነት ነፍሴን ለሞት የሚሰጥበት ቀን ተቃርቧል። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ተነስቶ ወደ ደብረ ዘይት ሄደ። በድንጋይ ላይ ተቀምጦ በፊቱም የሐዘን መልክ ይታይ ነበር። ደቀ መዛሙርቱም ልቡናዬ ስለ እናንተ ታዝናለች፣ ከእናንተም አንዱ ለሞት አሳልፎ ይሰጠኛል፣ በእርሱም ምክንያት ንጹሕ ደሜ ይፈሳል አላቸው። ያ ሰው በዓለም ውስጥ ባልተወለደ በተሻለው ነበር አለ። 12ቱ ሐዋርያትም ይህን ነገር በሰሙ ጊዜ ፊታቸውን ሸፍነው ሁላቸውም መራራ ልቅሶ አለቀሱ፣ እንዲህ እያሉ መምህራችን ሆይ ከአንተ ዘንድ እንለምናለን፣ ከኛ መካከል አልፎ ለአይሁድ የሚሰጥህ ማን እንደሆነ ግለጽልን። ጌታ ሆይ ከኛ ከተከተልህ ከ12ቱ ሐዋርያት ማን ነው? ይህን የምትናገረው ነገር ታላቅ ነው፣ መስማቱም ድንቅ ነው፣ መሰማቱም ድንቅ ነው። ከኛ ውስጥ የሚክድህ ማን ነው? ስለሱ ገልጠህ ንገረን፣ ከሐዘናችን ዝም ያሰኘናልና አሉት። መድኃኒታችን ምን ያስቀድሜ ነግሬያቸዋለሁ፣ አሁንም እኔ ዝም ብል ይህ ድንጋይ ይናገራል አላቸው። እነርሱ መልካም አሉት። ከዚህ በኋላ የሚሆነውን ታያላችሁ። እኔ ራሴ ባፌ ተናገርኳችሁ። ከእናንተ ማን አሳልፎ እንደሚሰጠኝ አንዱ እኔ ሆን እንጃ እንዳይል እኔም የምታስቡትን አውቃለሁና አላቸው። ከመጠራጠር ልባችሁ አንጹ፣ የሚሆነውን እስከምታውቁ ድረስ ይቀላል ነውና አታልቅሱ። ይህ በደብረ ዘይት ተራራ ላይ ቆሞ ያለው ትክል ድንጋይ ከዚህ ተቀምጠው ወይም ተሰብስበው ባሉ ዘንድ ይናገራል አለ። ጌታችንም በዚህ ተራራ ላይ ቆመ ያለ የድንጋይ አምድ አንተ ነፍስ የሌለ ስትሆን ከቦታ ተነቅለ ከሐዋርያት ዘንድ ለሞት አሳልፎ የሚሰጠኝ ማን እንደሆነ እውነቱን ተናገር ብዬ አዘዝኩ አለ። ወዲያው ያ ድንጋይ ምሰሶ ፈርቶ ከስሩ ተነቀለ። ቆጭ እናለብና ቆይ መልሱት። ጸሎተ ስምዖን አምዳሌ ጊዜ ኢየሱስ ክርስቶስ
ኦ ጊዜ ኢየሱስ ክርስቶስ ዘአብ ከሥጋ ከቅዱስ ላርዳይ ከንጹሐን ሀበኒ ለገብርከ ውስተ ሕይወት አንተ ውእቱ ውስተ ሕይወት አይሆኒ እስመ አንተ መጻእከ ከመ ታሐዩ ለዓለመ ውስተ ሕይወት አብሃኒ በምሕረትከ ከመ ተዋሃድ ምስለ ኃይልከ ትኅድር ቦሳጤ ነፍሴ አሜን። በመካከል የምንገባለን አንቀጽ እስራተ ተሳቱ መጽሐፈ ድድስቅልያ ዘአበዊነ ሐዋርያት በረከቶሙ ትኩን ምስሌነ ለዓለመ ዓለም አሜን። ወንዘ ነበል ምስሌሁ ፈቀደ እግዚእነ ይገስጾ ለይሁዳ ወናሁ አለቦነ ከመ ውእቱ ያገባነ ወበንተ ዝይቤ አማን አማን ብለክሙ ከመ አሐዱ እምኔክሙ ያገባነ ወተባህልነ በበናይትነ አሐዱ አሐዱ እንዘ ንብር አነኑ እግዚኦ ወንጋ ወተንሳኩ አነ ያንስ አሐዱ ማሰርቱ ክሬቱ ስመውቱ ኪያ ያፈቅረኒ እምኩሎሙ አርድእት ወተስእልክ ወይቤሎ እግዚኦ መኑ ውእቱ ዘያገባከ ወእግዚእ ነሰ ይነገረነ ስሞ ወባቱ አመረኒ በክሌት እምርት ቀዳሚሰ በእንተ ዘይቤ ዘይበዝ ዘይጸብህ ደሁ ምስሌ ውስተ መጸብህ ውእቱ ያገባኒ ወዳግመ ይቤ ዘይምጡ አነ ህብስተ ውእቱ ያገባኒ እስመ ይቤሎ አነ ውእቱ እግዚኦ ወእግዚእ ነሰ ይቤሎ ወአንተ አላ ይቤሎ አንተ ትቤ ወውእቱ ሰይፈቀደ ያግድ ቦቱ ዳሙ ይቤ እማየሶ ለውእቱ ብእሲ ሶበይ ተወልደ ዘበደሁ ይትቤጠው ወለጓለሚያ ወሰሚዮ ዘንተ ይሁዳ ሆር ሀበሊቃነ ካህናት ወይቤሎ ምንተ ትሁቡኒ አነ ገቦ ለክሙ ወተማከሩ የሀቡ 30 ብሩረ ወተአሚረ ሐሙስ ዕለት አመ በላ ፍሳ ምስሌነ እግዚእነ ወይሁዳሰ ነሶ ህብስተ ወጸብሐ እዴሁ ውስተ መጸብዕ ወፃ ሌሊተ ወይቤለነ እግዚእነ በፀዓት ሰዓት ናሁ ትዘረው ኩልክሙ ወታድጉኒ በአቲትየ ወንቤ አሐዱ አሐዱ እምኔነ ይንአድገከ ወይቤሎ አነ ጴጥሮስ እመኒ ኩሎሙ አድጉከ አንሰ ያድገከ ወእመውት ምስሌከ ወይቤለኒ አማን እብለከ ዘእንበለ ይንቁ ዶሮ ስልሰት ክህደኒ ከመ ዘይተአምረኒ ናሁ አለቦነ ዘንተ ምስጢረ ቅዱስ ውእቱ ሥጋሁ ቅዱስ ወደሙ ክቡር እንዘ ሀሎ ይሁዳ ምስሌነ እንተ ነው። ወንጌል እናምጣ።